سناخم بوغيم سناخم تاجي يتكتكاخ بوغيم سناخم بوغيم سناخم تاجي أحمد كدر يبالو የአረቂት ከተማ አስተዳደር የአረቂት አንደኛና መከለኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። እስካሁን ድረስ 41 ዓመታትን አስቆጥሯል። ከዛ ጊዜ ጀምሮ በርካታ ስራዎች ሲሰራ ቆይቷል። بوغيم سناخم بوغيم سناخم تاجي يتكتكاخ بوغيم سناخم بوغيم የተጀመረው ኢኒሺዬቲቭ ትምህርት ቤቱን በመቀላቀል 2017 ዓመተ ምህረት እስካሁን ድረስ በርካታ ስራዎች ሲሰራ ቆይቷል። ከዛ ውስጥ አንደኛ ኮሚቴ ማደራጀት፣ ሁለተኛ የቀድሞ የትምህርት ቤቱ ተማሪዎችና የአካባቢ ተወላጆችን የማደራጀት የማንቀሳቀስ ውስጥ እንዲገቡ የማድረግና የትምህርት ቤቱን ዝርዝር እቅድ ያካተተ መረጃ የመስጠት ስራ እየሰራ ይገኛል። በዚህ እንቅስቃሴ የተገኙ በርካታ ውጤቶች አሉ። ከዚህ ውስጥም የትምህርት ቤቱን ግብዓት የማሟላት፣ የበጀት ማሰባሰብ ስራ፣ የመጽሐፍ ህትመት፣ እንደዚሁም ደግሞ ትምህርት ቤቱ ምቹና ማራኪ የመማሪያ ስፍራ ለማድረግ የውስጥ አቅሙን ከማደራጀትና ከማጠናከር አንፃር ከመንግስት ጋር በጋራ በመሆን በርካታ ስራዎች እያደረገ ይገኛል። بوغيم سناخم بوغيم سناخم تاجي يتكتكاخ بوغيم سناخم بوغيم سناخم تاجي አንደኛና መከለኛ ደረጃ ትምህርት ቤት ለቅድመ መደበኛ ራሱን አስችሎ ለመውጣት የተገነባ ብሎክ ነው። ይሄ ብሎክ ሙሉ ለሙሉ እስከዚህ ድረስ እስኪደርስ ሙሉ ወጪውን የተሸፈነው በትምህርት ቤቱ አቅም ነው። እስካሁን ከ1 ሚሊዮን ብር በላይ ወጪ ፈጅቷል ትምህርት ቤቱ በዚህ ደረጃ እስኪደርስ ድረስ። አሁን ይሄንን ለማጠናከር በ2018 ዓመተ ምህረት በዚህ በትምህርት ለትውልድ እንቅስቃሴ ወደ አገልግሎት እንዲገባ ጥረት እየተደረገ ይገኛል። ይሄንን ሙሉ ለሙሉ ለማጠናቀቅ በርካታ ስራዎች ያስፈልጉታል። ከዚህ ውስጥ የኮርኒስ ስራ፣ የቻክ ስራ፣ እንደዚሁም የግርፍና የመስታወት ገጠማ ስራዎች፣ ከዚህ በተጨማሪ ለቅድመ መደበኛ ራሱን አስችሎ መገንባት ያለበት የሽንት ቤት ግንባታም ያስፈልገዋል። ይሄ ሁሉ ስራዎች ለማከናወን ቢያንስ ከግማሽ ሚሊዮን ብር በላይ ወጪ ያስፈልጋል። ይሄንን ወጪ በዚህ በትምህርት ለትውልድ እንቅስቃሴ ሁሉም መንግስታዊ ያልሆኑ ተቋማት የበኩሉን ድጋፍ አድርጎልን በ2018 ዓመተ ምህረት ወደ አገልግሎት እንዲገባ ጥረት የትምህርት ቤቱ የውስጥ ገቢ ለማጠናከር ራሱን አስችሎ የማር ማስተማር ስራ እንዲያከናውን ለማድረግ ትምህርት ቤቱ የሰፊ ማሳ የመሬት ይዞታ አለው። ያንን የመሬት ይዞታውን በአግባቡ ተጠቅሞ ወደ ስራ እንዲገባ ለማድረግ መጠነ ሰፊ ስራዎች የተንቀሳቀሱ ይገኛሉ። ከዛ ውስጥ አንዱ የማሳ ዝግጅት ስራ፣ የእርሻ ዝግጅት ስራ፣ የባዝርት እንደዚሁም ደግሞ ድንች፣ በተመሳሳይ መልኩ ደግሞ እነዚህ አትክልት ችግኝ ተከላም ጨምሮ ሀገር በቀል ችግኞችም ተከላን ጨምሮ በርካታ ሰፊ ስራዎች እየሰራ ይገኛል። ከዛ ጎን ለጎን የመምህራንም ለማጠናከር የማር ማስተማሩ በተሻለ ሁኔታ እንዲመሩት ለማድረግ ስሜ አማረ ደረጀ ይባላለሁ። የአረቂት አንደኛ ደረጃና መካከለኛ ትምህርት ቤት ምክትል ርዕሰ መምህር ነኝ። ያው በዚህ ትምህርት ቤት ውስጥ በአመት ውስጥ ብዙ ተከናወኑ ተግባራቶች አሉ። ነገር ግን ያው ስራ ሲሰራ ብዙ ክፍተቶች አሉና በተለይ የግብዓት ችግር በትምህርት ቤታችን ውስጥ ይስተዋላል። ያው እኛ በ2018 የያዝነው የቅድመ መደበኛ ትምህርት ቤቱን ጨርሰን ወደ ተግባር ለማስገባት ነው። ነገር ግን ያው ብዙ ያልተጠናቀቁ ስራዎች አሉ። ለነዚህ ደግሞ የማህበረሰቡ የተለያዩ ባለሀብቶች፣ የቀድሞ ተማሪዎች
እገዛ ይፈልጋልና ይህን ትብብር ካደረግን በቀጣይ ቅድመ መደበኛው ራሱን ችሎ ወደ ትምህርት የሚገባ ይሆናል። ያው አሁን ላይ አንድ ላይ ከመደበኛ ተማሪዎች ጋር ተቀላቅለው እየተማሩ ስለሆነ እሱ የተሻለ የሚሆንበት ሁኔታ አለ። እንደዚሁም መደበኛው ትምህርት ላይም የክላሶቹ ጥራት የተለያዩ ክላሶቹ ላይ ያው ተማሪዎቹን የሚመጥኑ አይደሉም እና አንዳንድ ክፍሎች ህፃናቶችም እንደሆኑ ቦጌም ሰናኸም ቦጌም ሰናኸም ታዥ የትከትካኸ ቦጌም ሰናኸም ቦጌም